ሰላም እንዴት ናችሁ? ትዕግስት ነኝ። ውድ የቻናሌ ተከታታዮች እኔ ደህና ነኝ። እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የባህር ዛፍ ይባላል። እሺ የክፍለ ሀገር ልጆች እንደኔ የሆናችሁ በደንብ ትዝታ ይሆነናል ይሄ ማለት ነው። ባህር ዛፍ ይባላል። እንግዲህ እኛ የክፍለ ሀገር ልጆች ይሄ ባህር ዛፍ ማለት ያድጋል። ይሄ አሁን ተቆርጦ ግንድ ሆኖ መጀመሪያ ከዛ ተቆርጦ ድጋሚ ያደገ ባህር ዛፍ ነው የምታዩት ማለት ነው። ድጋሚ ምን ይላል የሀገራችን ሰው ሲተርት፣ አንድ ሰው ልጅ በውለድ ባይችል ባህር ዛፍ ይትከል ይላል። ባህር ዛፍ ይትከል ማለት ባህር ዛፍም ያድጋል፣ ይቆረጣል፣ ሌላ ደግሞ እንደገና ይተካል። ያድጋል፣ ይቆረጣል፣ እንደገና ደግሞ ሌላ ይተካል። እድሜ ነው ባህር ዛፍ። ልጅም ያው እንደምታውቁት እንግዲህ ከሌ ልጅ ይባላል። ባህር ዛፍም ከሌ ያተከለው ባህር ዛፍ፣ የከሌ ባህር ዛፍ፣ የከሌ ባህር ዛፍ እያልን እንጠራለን ማለት ነው። እና ባህር ዛፍ መጀመሪያ አሰራሩ ማለት ነው። ይሄ አሁን ይሄ ሳይቆረጥ ግንዱ ትልቁ ፍሬ ያፈራል ማለት ነው። እና ያ ፍሬው ይመለምሉታል። ወጥተው ካህናት ላይ ይመለምሉትና ፀሐይ ላይ ይደረጋል፣ ይደርቃል። 3 ቀን 4 ቀን ምናምን ከደረቀ በኋላ ከዛ ይታሻል። ሽት ሲያደርጉት እንደዚህ በእጅ ነካ ነካ ሲያደርጉት ይረግፋል። እርግፍ ሲል ያን የረገፈውን ፍሬውን ያም ሌላ ፍሬ ነው ማለት ነው። ከዛ እሱም በአመድ እኛ የገጠር ልጆች የክፍለ ሀገር ልጆች እናውቃለን። አመድ የምናነደው ይሄ የእንጨቱ አመድ ማለት ነው። ከዛ በሱ ሽት ይደረግና ትንሽ ቁጭልና አፈር በስነ ስርዓት ለስለስ ይደረግለታል፣ ይመደባል። ከዛ ውሃ ይጠጣል። ውሃ ከተጠጣ በኋላ አፈሩ ላይ ይዘሩታል ማለት ነው። ይዘራል። ከዛ በሶስት ቀኑ ይጠጣል፣ ይበቅላል። ሲበቅል ልክ እንደዚህ ነው የሚሆነው። ልክ እንደዚህ ይሆናል ቁመቱ ምናምን። ይሄንን ሲያክል ከዛ ከተዘራበት ቦታ ከበቀለበት ቦታ ይነቀልና እዚህ እንደዚህ አሁን ይሄ ኖርማል ቦታው ነው ማለት ነው። እድሜ ልኩን የሚኖርበት ቦታ እዚህ ጋር ይሄ ይታያችኋል። ይሄ ባዶ ቦታው እዚህ ጋር ይተከላል። እንደዚህ ይተከላል። ይሄ ትንሽ ዳሪ ምናምን ወጥ ያለ ቦታ አይደለም የሚወደው። ትንሽ እንደ ግርግራ ነገር ይወዳል። እንደ ድንጋይ ምናምን የበዛበት ቦታ ይወዳል። ባህር ዛፍ ማለት በደንብ እንዲያድግ ማለት ነው። ስር እንደሚሰድ ስር አለው። ከዛ ዘጋ ይተከላል። ይኸው እንደምታዩት ከኋላም አለ። ይኸውላችሁ ከኋላም አለ ያልተቆረጠ ገና በማደግ ላይ ያለ። እዚህ በደንብ ያድጋል። በጣም ብዙ ባህር ዛፍ ነው። እዚህ ጋር ወደ ስንት ነው? 150,000 ብር ምናምን ተሸጧል ማለት ነው። ከዚህ ጋር ተቆርጦ በጣም አሁን ሀገራችን እኛ የክፍለ ሀገር ልጆች ዛፍ ብንተክል ራሱ ሀገራችን ገብተን መሬት ከሰጡን ወላጅ ቤተሰቦቻችን አሁን በብዛት ገበሬ እየተጠቀመ ያለው በባህር ዛፍ ነው። እስከ 200 300 ሺህ ብር የሚሸጡ ቤተሰቦች አሉ የማውቃቸው እኔ። በጣም ባህር ዛፍ አሁን ብዙ ጊዜ ገበሬው እርሻ ማረሱን ትቶ ባህር ዛፍ ነው የሚያተክለው። አያችሁ ከኋላ ይሄ ከኋላ ራሱ ያለው ገና አድጎ ይሄ ራሱ ይቆርጣል። በጣም ብዙ ነው፣ ይሄዳል ወደዚያ ድረስ ማለት ነው። እና ይሄን ይመስላል ውዶች፣ የክፍለ ሀገር ልጆች እኛ እንደዚህ ነው ያደግነው። በዛ ሜዳ አለ ደግሞ ከኋላ ዞር ብሎ ሌላ ጊዜ በሌላ ቪዲዮ አሳያችኋለሁ። ቀጣይ ላይ አሳያችኋለሁ። በግና ፍየል፣ ፈረሶች እንደዚህ ከብቶች የምንጠብቅበት አሁን ምንድነው ወሩ ነሐሴ አይደለ? በጣም ነው ደስ የሚለው። በጣም ደስ ይላል። ክረምት ነው እኛ ሀገር እንደምታውቁ፣ ዝናብ ነው፣ በቅሏል ሳሩ፣ ገብሱ፣ ባቄላው፣ ድንቹ በጣም ነው የሚያምረው ውዶች ቤተሰቦች። እኛም ሰብል ስብሰባ አለ። በጣም ደስ ይላል። እሱንም አሳያችኋለሁ። ይሄን ይመስላል እንግዲህ ባህር ዛፍ በጣም ነው የሚያምረው። ባህር ዛፍ በነገራችን ላይ መድኃኒትም ነው። መድኃኒትነቱ ምንድነው ብትሉኝ፣ ጉንፋን ሲይዘን ልክ እያስነጠሰ እየከሰከሰ ራሳችን ጉሮሯችን ምናምን በጣም ሲያስቸግረን ይሄንን ባህር ዛፍ ቆርጥ አድርገን ቤት እንወስድና ውሃ ጨመር አድርገን ከዛ እናፈለዋለን ማለት ነው። ሲፈላ ልክ ቤቱ እንዳለ ባህር ዛፍ ይሆናል ሽታው። ከዛ ትጠን እንለዋለን። በደንብ ከተታጠነው በኋላ የሚያስነጥስ ምናምን እንደ ውሃ መውረድ ምናምን የለም። ቀጥ ነው የሚለው። መድኃኒትም ነው። ሞክሩት። ያልሞከራችሁት የክፍለ ሀገር ልጆች ሞክሩት። የሞከራችሁት ደግሞ ታውቁታላችሁ። እኔ ግን ሞክሬያቸዋለሁ በእርግጠኝነት ማለት ነው። እና ቤቱ ያው ባህር ዛፍ ይሸታል። ምን ይደረግ ታዲያ። እኔ ግን ሽታውም ደስ ይለኛል።